ይሄን ቪዲዮ ብዙ ሰዎች ሊያስጠፉ ስለሚችሉ ማታ ተነስተህ ጸልይ 9 ሰዓት የእግዚአብሔር መንፈስ ለዚህች ሀገር መሪ መጸለይ እንዳለብኝ መንፈስ ቅዱስ ውስጤ ላይ መልእክት አምጥቶኛልና ይሄን ቪዲዮ ብዙ ሰዎች ሊያስጠፉ ስለሚችሉ እያንዳንዱ ሰው በሚችለው አቅም ኮፒ ሊንክ እንዲያደርግ። ኮፒ ሊንክ የምታደርጉት እኔ ፌመስ ለመሆን ሳይሆን ብዙ ሰዎች ይሄን ጸሎት ለዚህች ሀገር መሪ ከኔ ጋር አብረው እንዲጸልዩ ለብዙዎች ደርሶ ደግሞ ይሄን ጸሎት ዓለም አቀፍ በኢንተርናሽናል እንዲጸለይለት ስለሚፈልግ እያንዳንዱ ሰው ኮፒ ሊንክ እንዲያደርግ በጌታ ፍቅር ጠይቃችሁ። የዚህች ሀገር ብልጽግና የሚረጋገጠው የዚህች ሀገር በረከት የሚገልጠው የዚህች ሀገር ሁሉ ነገር አራት አቅጣጫ በረከት የሚመጣው የዚህች ሀገር መሪ ዶክተር አብይ አህመድ ሲቀጥል ብቻ። መንፈስ ቅዱስ ማታ 9 ሰዓት ተነስቼ ሲጸልይ ያንን ድምጽ አምጥቶኛልና ለዚህች ሀገር መሪ መጸለይ ፈልጋለሁ። የዚህች ሀገር ድንቁርና ይጠፋል። መተተኞች፣ አስማተኞች፣ ጨሌ ቆጣሪዎች፣ ቡና የሚያፈሉ የሰዎች ማይንድ ላይ የሚሰሩ እያንዳንዱ ሰዎች የሚወገዱ በዚህ በኢትዮጵያ ጠቅላይ ሚኒስትር ስለሆነ ይሄን ጸሎት አብረን በሰማይና በምድር ሁሉ ነገር ባለቤት የሆንክ የዘላለም ንጉሥ ሆይ ለዚህች ሀገር መሪ ጸልያለሁ። በጌታ በኢየሱስ ስም 4 ኪሎ ባንተ እሳትና ባንተ ኃይል እንዲቆጣጠር ጸልያለሁ። የዚህች ሀገር ፕራይም ሚኒስተር በእሳት እንዲመላለስ፣ በእሳት እንዲወጣ፣ በእሳት እንዲገባ ጸልያለሁ። በጌታ በኢየሱስ ስም በሱ ላይ ክፉ የሚያስቡት ስራቸው የከሸፈ እንዲሆን፣ ሐሳባቸው የጨለመ እንዲሆን በስሚ በታላቅ በገናናው በኢየሱስ ክርስቶስ ስም ጸልያለሁ። የዚህች ሀገር መሪ አባቶይ የሚመጣውን ምርጫ በድል አሸንፎ የዚህችን ሀገር አባቶይ በረከት አስለቅቆ ሚኒማም 10 እስከ 20 ዓመት እንድመራ አባቶይ ጸልያለሁ። በጌታ በኢየሱስም የሚመጣው ምርጫ ለዚህች ሀገር መሪ ድል እንድታረገው በናዝሬቱ በኢየሱስ ክርስቶስ ጸልያለሁ። የዚህች ሀገር መሪ ባርክ፣ ዘመኑን ባርክ፣ ልጆቹን ባርክ። ወዳችኋለሁ። ቀናችሁ የተባረከ ይሁን። ይሄን ጸሎት አብራችሁ ጸልዩ። ቀናችሁ የተባረከ ይሁን። Have a great and have a blessed time.